دست عامت انديت اندزي تشوركو بناتاتشو 36 عامت انديت اني بتا موسيقى يعني موسيقى ودالو اندزي وي ይቀልዳሉ እንዴ አቤት ነፍጠኞች እንደ ፖፕኮርን እንደ ፈንዲሻ እየተፈነዱ ነው ምንም ችግር የለም አስተካክላችኋለሁ እኔ እናንተ ሸራርጉ ገባ በሉ ትንሽ እንጨፍርበት ጥሩ ነገር ነጀላችሁ መጣን በሶስት ነገር ነጋገራለን አንደኛው ያው እንደምታውቁት ማለት ነው እንደምታውቁት የነፍጠኛ ፍንዳታ ፈንዲሻው ነው ላይ በየቦታው ዳያስፖራው እየፈነዳዳ ይገኛል ነፍጠኛ ያላችሁ ገና ሳይነካ ጥይት ሳይነሳ ጠበንጀ ሳይነሳ ፈሱን እኮ ፈርስ ሲፈሳ እኮ ጠበንጀ ይዞ የሚወጣ ጀግና በጣም እየዘበጠጡት ይገኛሉ ምንም ችግር የለም ስለነሱ ትንሽ እንነጋገራለን ሁለተኛ ደግሞ እንደምታውቁተኝ ሽመልስ የተናገረው ነገር እኔ በኔ በኩል ማለት ነው ለተናገረው ነገር በኔ በኩል እንደ ጀግና ነው የምቆጥረው ለምን ብትሉኝ በደንብ አድርጌ ያብራራራችኋለሁ ሶስተኛው ደግሞ እውነትን ታውቃላችሁ እውነት ነፃ ያወጣችኋል እውነትን ታውቃላችሁ እውነት ነፃ ያወጣችኋል በእነዚህ ሶስት ነገሮች እንነጋገራለን አንደኛ ነፍጠኞች እንዲያፈነዱ ነው ነፍጠኞች እንደፈንዲሻ በየቦታው ማለት ነው ምን ብዬ ነው የጻፍኩትኝ የነፈጠው ቢረሳ የተነፈጠበት አይረሳም የነፈጠው ቢረሳ የተነፈጠበት አይረሳም በሚለው ላይ በደንብ እንነጋገራለን ሸር አድርጉት እውነት ነው የምንነጋገረው ምንም ችግር የለም ዶንት ወሪ አማራዎች ግቡ ኦሮሞዎች እኮ ገብታችኋል አማራዎች ግቡ እውነቴን ነው የምላችሁ እውነት ስታውቁ እውነት ለሚቀበለው ነፃ ትወጣላችሁ ነፃ ወጣችሁ ደግሞ እኩል ከኛ ጋር መብላት ትጀምራላችሁ የተራባችሁት ምክንያት ለምን እንደሆነ ዛሬ አስረዳችኋለሁ ግን ይሄን ሙዚቃ ግን ስለወደድኩትኝ አንዴ ደግሞውና አንዴ አብረን እንዳንሳለን እንጨፍራለን እንጫወታለን እናለቅሳለን እንስቃለን ሁሉ ነገር ስናደርገው ከእውነት ጋር ሲሆን ይጣፍጣልኝ በውሸት የሚበላ ምግብ ሁሉ ጊዜ በጣም አይጣፍጥም እንደውም ጥቅም የለውምና በጣም ደስ የሚል ዘፈን ነው ሰምቼው አላቅም ጓደኛዬ ነው ስማው ብሎኝ ማለት ነው ቀመር ዩሱፍ ይባላል ቀመር ዩሱፍ እንደዚህ ቀመር የሆኑ ሰዎችን ደብቃችሁ እኮ ነው ሼማኙ ጋይስ ኦሮሞ ፒፕል ግን ሼማኙ እስከ ዛሬ ድረስ ምን አለ እንደው ጆሮን ቆጥታችሁ ቢሆን እንኳን ብዙ አሁን እኮ ዞርስን በጣም የሚገርማችሁ ነገር ጓደኞቹ ሁላ ከኦሮሞች ናቸው ለካ ኦሮሞ ማንነታቸውን ደብቀው እኔ ጽንፈኛ አማራ ስለነበርኩኝ አካባቢዬ እንዲሆነ ግን ሳስበው ወይኔ አሁን እኮ ነው በቅርብ ጊዜ አንዳንዱ ጓደኞች ለካ ኦሮሞ ናቸው እኔ በቃ ጽንፈኛ አማራ ስለሆንኩኝ ያው ፍቅር ስላላቸው ለኔ እንዳያስቀይሙ ብሎ ማንነታቸውን ደብቀው ማለት ነው ማንነታቸውን ደብቀው በጣም ነው የሚያሳዝነው እኔ ነፃ ወጥቻለሁ ኦሮሞዎች ካሁን በኋላ ከናንተ ጋር ወንድማማች ነን ምንም ሌሎቻችሁ ሶኬት ገባላችሁ ግቡልኝ ቀመርየን እናዳምጣለን ቀመር ዩሱፍ የሚባል እንዳልኳችሁ አይ ነው ለእናንተ ታውቁታላችሁ ስናገር ግን እንዴት ማህየም እንደሆንኩኝ እንድታውቁልኝ ነው ቴዲ አፍሮ ብትሉኝ የድሮዎች እንኳን ይርጋዱ ባለ ፍቅር አዲስ ነቃጥበብ ጥላውን ገሰሰ ምናምን ብትሉ እናውቃለን ነገር ግን ቀመር ማለት እንግዲህ ትልቅ አርቲስት ነው ማለት ነው በኦሮሞ ህዝብ ይሄን ያህል ግን እንዴት ይወላችሁ እንዴት ሙዚቃ የማውቀው ሰው ሙዚቃ የምሰማ ሰው ሙዚቃ የምሰራ ሰው አለማወቄ የሚያሳየው ምን ያህል ጽንፈኛ እንደነበርኩኝ ያሳያል
አያችሁ እንደዚህ አይነት ነገሮችን ነው ክሊር ያደረግን ምን መጣው አይዟችሁ አማራዎች እኔ ለእናንተ ነው የመጣሁት ወላሂ ላዚም አማራዎች እኔን አዳምጡኝ በእናንተ በስም እየነገደ የሚበላባችሁን ከምታዳምጡ እኔን አዳምጡኝ እኔ እውነት ነው የምነግራችሁ ከዛ በኋላ ተያይዘን አብረን ነፃ ወጣን አርነት እንሄዳለን አብረን ነፃ ወጣን እንራመዳለን የነፈጠው ቢረሳ የተነፈጠበት አይረሳም ስለዚህ የተነፈጠበት እናንተ ነፍጠኞች ሲል ወዬ ማለት ነው እናንተ ነፍጠኞች አዎ ነበርን ነፍጣችሁ ብነነበረ አዎ አባቶቻችን ነፍጠዋል ማለት ነው እንጂ አንማን ነው ነፍጠኛ ምንድነው እናሳያለን ገና ካሁን በኋላ አፍንጫን እንቆርጣለን ድሮ መናፈጥ ብቻ አይደለም አሁንማ ጥርስን ሁሉ እናወልቅላለን ምናምን አይሰራም ስለዚህ በዛ ላይ ለምንነጋገረው ቶልቶሎ በሉ ወገኖቼ ቶልቶሎ በሉ ብዙ ሰዓት የለኝም ምክንያቱም ወደ ሽቀላ መመለስ አለብኝ እኔ ታውቃላችሁ ፌስቡክ አይከፍለኝም ወደ ሽቀላ መግባት ስላለብኝ ቶልቶሎ በሉና ቶልቶሎ ሰዎችን ሼር አድርጉልኝ ተገቢ የሆነ ሰው በሚገባበት ጊዜ እቀጥላለሁ ግን እቺ ሙዚቃ ግን መድገም አለብኝ ወይኔ በጣም ደስ ይላል ካሁን በኋላ ቀመርን እውነቴን ነው የምላችሁ እቀመዋለሁ ነው የሚባለው ቀመርን ቁጭ ብዬ ነው የማዳምጠው ተመልካቾቻችን እንዴት ናችሁ ሰላም ናችሁ አካም ጁርታ ሁሉ መልካም ነው እንደምታውቁት ስሜን ለማታውቁ ላስታውቃችሁ ዮዳብ አዳሙ ባላለው በሶሻል ሚዲያ የምታወቀው እውነትን በመናገርና ለብሔር ብሔረሰቦች ቆሞ የኢትዮጵያን ህዝብ አንድ ለማድረግ ዋሽቶ የኢትዮጵያን ህዝብ ለመደመር ሳይሆን እውነቱን ተናግሮ የኢትዮጵያን ህዝብ ወደ አንድነት ለማምጣት የምጥር ልጅ ነኝ እውነትን ተናግሮ አማራ ነኝ ከትግሬና ከአማራ የተወላጅ ልጅ ነኝ ምክንያቱም አሁን የሚገባችሁ ማለት ነው ሄድን የተደበቀ ድብቅ አጀንዳ ያለኝ እንዳይመስላችሁ እኔ ኦሮሞ አይደለሁም የኦሮሞ ዘር የለብኝም አትሊስት ኦሮሞ በሚባለው ብሔረሰብ አሁን ሰዓት ስለዚህ ለኦሮሞ ነገር ወጥቼ በመናገርበት ጊዜ ሌላ አጀንዳ የለኝም ኦፒዲዮም የፈለጋችሁት በሉት አላቃቸውም አያውቁኝም የሚከፍለኝ ሰው የለም በሶሻል ሚዲያ ብትመለከቱ ፌስቡክ ገንዘብ አይከፍልም ዩቲዩብ ገንዘብ ይከፍላል የዩቲዩብ አካውንቲንግ ገብታችሁ ብትመለከቱት ብዙ ተመልካች የለውም አሁን በ2 ሳምንት ባልሞላ የተከፈተ ነው ሌላ ምንም አላማ የለኝም አላማዬ አንድና አንድ ነው አላማዬ የኢትዮጵያ ህዝብ ሰላም የሚያገኝ የኢትዮጵያ ህዝብ አንድነት እንዲያገኝ የኢትዮጵያ ህዝብ ፈውስ እንዲያገኝ ፈውስ ለማግኘት መጀመሪያ በሽታው መታወቅ አለበትና በሽታችን አባቶቻችን በድሮ ጊዜ ያጠፉት ጥፋት እኛ እየደገምነው ስለሆነ ነው ስላልተቀበልነው ተቀብለን ጥፋታችን በአደባባይ ይቅርታ ተባብለን መከፈል ካለበት ካሳ ከፍለን ወደፊት መራመድ ያቃተን ብሔር ብሔረሰቦች ስለሆነን ባሁን በመታዩት ሰሞኑን ሀቴው ነው
ሰሞኑ የሞቀውና የፈነዳው ነገር የምትመለከቱት በእሬቻ ባህል በሚከበርበት ጊዜ ለመጀመሪያ ጊዜ ከ150 ዓመት በኋላ የኦሮሞ ህዝብ በሀገሩ ፊንፊኒ በመትባለዋ በቀድሞ ፊንፊኒ በመትባለው አዲስ አበባ በመትባል ነፍጠኞች በመሰረቷትኝ አገር ነፍጠኞች የኔ አባቶቼ ማለት ነው ያባቴ አባት ያቴ አያት የኔ ነፍጠኞች ኦሮሞን ጡት ሲቆርጡ የነበሩት ኦሮሞ ብቻ አይደለም ያገኙትን ጠላታቸውን ጠላትን ብለው የሚያምኑትን ሰዎች ሁሉ ሲገሉ የነበሩ ነፍጠኞች አባቶቼ አዲስ አበባን ላለፈው 150 ዓመት በመስርተው በሚያደራጁበት ጊዜ እሬቻ ባህል የሚባል አልተከበረም ላስት ዊክ ግን ያየነው ምንድነው የተመለከትነው የመሰለኝ በኔ እይታ ማለት ነው የፈውስ ጅማሬ መስሎኝ ነበር የፈውስ ጅማሬ አንደኛው ምንድነው ለኦሮሞ ማንነቱን አክብረንለት የኦሮሞ ትልቅ ባህል ነው የሚለውን በሀገሩ ከፈለገ ጎንደር ሄዶ እኮ ማክበር ይችላል የኦሮሞ ህዝብ እኮ ከፈለገ እሬቻን ጣና ላይ ሄዶ ማክበር ይችላል ማኒ ግን ትለዋል ሀገሩ አይደለም እንዴ አዲስ አበባ ላይ በተደረገው ነገር ላይ ትልቅ የመጨረሻ እኔ ያየሁት በፖዚቲቭ እኔ ወሰድኩት በጥሩ መንገድ ነው ወሰድኩት እኔ የወሰድኩትኝ ያ ነገር ምንድነው እንዴ አዲስ አበባ እናንተ እኮ አዲስ አበባዎች እኮ ስትሉ እኮ አዲስ አበባ የአፍሪካ መዲና ናት ትላላችሁ የአፍሪካ መዲና ናት የምትሉ የኦሮሞስ ምንድናት የአፍሪካ መዲና ከሆነች የኦሮሞ ምንድናት እዚህ ላይ እኮ ነው ትልቁ ችግር እናንተ ችግራችሁ እኮ አፍሪካ ውስጥ ናችሁ ኢትዮጵያ አፍሪካ ውስጥ አይደለም የምትሉ ኦሮሞዎችን ኢትዮጵያዊ አይደለም የምትሉ ከናንተ ሰው ጋር እኮ ማሸነፍ እኮ አይቻልም እውነትን እኮ ነው ከግድግዳ ጋር ግጭት እብደት ነው ከግድግዳ ጋር መጋጨት ማን እንደሚያሸንፍ ታውቃላችሁ አይደል እንዴ የፈለገ ነገር አለስ ግድግዳን የሚፈለግ ቡልዶዘር ይጀመጥቼ እናንተ ደግሞ በቡልዶዘር ደግሞ ማናገር ይከብዳል ምክንያቱም እኔ በዲሞክራሲያዊና በሰላም በእውነት የማምን ልጅ ነኝ ስለዚህ ላስተምራችሁ እንማማር እንነጋገር እስኪ እንደማመጥ እስኪ ዛሬ ጽንፈኛ ማንነታችን እናውርደውና የተደረገውን ጥሩ ነገር መልካም ነገር እናንሳ በጣም የሚገርመው ነገር ሽመልስ ብዙ ነገር ተናግሯል ሽመልስ ለብሔር ብሔረሰቦች ብዙ ነገር ጥሩ ነገር ተናግሯል ሽመልስ አብዲሳ ብዙ ነገር ተናግሯል ብዙ ነገር አድርጓል የማንስማማበት ነገር አለ ከማንም ሰው ጋር እኔ ሙሉ ለሙሉ አልስማማም እንኳን ከሚስቴ ጋር እንኳን ሙሉ ለሙሉ አልተስማማም ሙሉ በሙሉ ወዳታለሁ ሙሉ በሙሉ ግን አንስማማም ምክንያቱም ሰውነና ደ ኮምፒውተር እኮ አይደለም የኮምፒውተር ቺፕ እኮ አይደለም የተቀለቀረብን ኦሮሞ ስለሆነ አማራ ስለሆነ ጉራጌ ስለሆነ ግዴታ ከሱ ጋር 100% ሁሉም ይተማመናሉ ማለት አይደለም ሽመልስና ዶክተር አብይ ሙሉ ለሙሉ አይስማሙም ሽመልስና ለማ መገርሳ ሙሉ ለሙሉ አይስማሙም ይሄ የሰው ባህሪ ነው የሰው ኔቸር ነው ነገር ግን ያ ሁሉ ጥሩ ያደረገው ነገር በቃ በሁለት አረፍተ ነገር እናንተ ጽንፈኞች በተላይ የፖለቲካ ጥማት ያላችሁ ከአንድ ፓርቲ ወደ አንድ ፓርቲ እየዘለላችሁ እንደ ቁንጫ ማለት ነው እናንተ የቁንጫ ተዋናኞች እናንተ የቁንጫ ፖለቲካኞች ታቃላችሁ ስማችሁን አልጠራችሁም ካሁን በኋላ ትናንትና በደንብ አርጌ ስማቸውን ጠርቻለሁ ካሁን በኋላ እናንተ በዘዴ ይግባችሁ you gotta read between the lines እነዚህ ቁንጮች ስላችሁ እነዚህ የአዙሪት ሚዲያ ታውቃላችሁ አዙሪት ያዛቸው ሚዲያዎች 360 ብለው ራሳቸውን የሰየሙት የቁንጫ ተንታኞች ከአንድ ፖለቲካ ወደ አንድ ፖለቲካ እየዘለሉ ጎፈንድሚ ለመሰብሰብ የሚዋዝሩ ቦዘኔዎች ዛሬ ቁጭ ብለው ኢዜማን ይጨፈጭፉላቸዋል ዛሬ ቁጭ ብለው ኢዜማ እንደዚህ ነው ኢዜማ ሙሽራ ይሆናል ብለን ስናስብ ኢዜማ የሙሽራው ዋና ሚዜው ነው መገኘቱ ምናምን የት ነበር ካብራችሁ ሰሩ አልነበረም በኢሳት አብራችሁ ስትሰሩ አልነበረም አሁን ብርሃኑ ነጋ ኢትዮጵያ ውስጥ ገብቶ ግንቦት 7 የሚለውን ወዘተረፈ የሚለውን ትቶ ከዶክተር አብይ ጋር በዲሞክራሲያዊ መንገድ ምንድነው ያለው ብርሃኑ ነጋ he said I quote ኮት አረግላችኋለሁ ኮታችሁ የሚኮታኩት ያባቴ አምላክ ውቃቢያችሁ እዚህ ጋር እንደው እግዚአብሔር ምን አለ ግን ጭንቅላት ቢሰጣችሁ እዚህ ውስጥ እስኪ እንደማመጥ መብት የሰው መብት ይጠበቅ እስኪ ብርሃኑ ነጋ ገብቶ ምንድነው ያደረገ ለምን አልተናገረም ነው ለምን በየጊዜው እየወጣ አንድ ነገር ኮሽ ባለ ጊዜ ለምን አልተቆሰም ጉራጌ አይተቆስም እኮ አታቁም እንደ ጉራጌዎች ጉራጌ እኮ አይተቆስም ጉራጌ ቀስ ብሎ ጠብቆ አማራ እኮ ነው ባገኘው በከር ጥይቱን የሚፈጀው ትግሬ ታውቃላችሁ አነጣጥሮ ነው አንዴ ጧ የሚያደርገው እያነጣጠረ የትግሬ ተኩስ ታውቃላችሁ ትግሬ ሲተኩስ የኔናት ዘመዶች ሲተኩሱ እያነጣጠሩ ነው ያደርጋሉ አማራ ደግሞ ባገኘው በቃ ዝም ብሎ ወለደር እኮ
በአንድ ጥይት የሚገደለውን ሰው እኮ በመትረጊስ የሚያርከፈክፍ እኮ ነው ለምን ይወጣ አልተናገረም ለምን የኢዜማ እንትሮች መጣው ሲል አልተናገሩም አሁን ሊያደርጉ ለሚናገሩት በቃ እንደዚህ ምናምን እንዴ እስኪ ሰከን በሉ እስኪ ረጋ በሉ እስኪ እንየው እስኪ እንመልከተው ምርጫውን እስኪ ምርጫው ይምጣ ነገሩ ይደረግ እስኪ አንዳንድ ነገሮችን በሂደት እንትን እንዴ ነብዮቹ እኮ ናችሁብኝ እዩ ጩፋ ሆናችሁብኝ እኮ ኤርሚያስ ለገሰ እኮ ነብዩ እዩ ጩፋ ሆንክብኝ በቃ ቻልኳችሁም እኮ እናንተ ነብይ በቃ እናንተ ወይ ውጡና ነብያቶች ነን ብላችሁ ውጡ ገና ያልሆነውን ነገር ሆነ ተላላችሁ ሳይሆን ሲቀር ደግሞ እኛንን እንዳይሆን ያደረገው ተላላችሁ ከእናንተ ጋር እኮ ማሸነፍ የለም የሆነ ነገር ፎልስ ኢንፎርሜሽን አምጣችሁ ተበተናላችሁ ያነ የበተናችሁት ፎልስ ኢንፎርሜሽን ደግሞ ካልሆነ አይ እኛንን ያተረፍነው እኛ እኮ እኛም ፈርተው ነው ተላላችሁ እኔ ምንድነው ነገሩ ግን እስኪ እውነት ተቋደሱ እስኪ ቅዱስ ቁርባን ከእውነቱ ሰዱ እስኪ ባህር ነጋ ምንድነው ያለው ስለ ኢዜማ በደንብ አቀርባለሁ ብያቸዋለሁ ሪሰርች እያደረኩ ነው በደንብ ጠግብ ስል ማለት ነው ወጥቼ በተን አደርጋለሁ መበተን ያለበትን በተነዋለሁ ያለው ምንድነው እኔ አሸነፍኩ አላሸነፍኩ ግድ የለኝም እኔ ከሄደቱ ጋር ዋና የዲሞክራሲያዊ መንገዱ ተስተካክሎ ለሚቀጥለው ትውልድና ለትውልዶች እንዲሆን ነው የምፈልገው እውነቱን እኮ ነው ለዚህ ነው ብልጥ አያችሁ ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ እንደናንተ ቆራጣ ደደብ አይደለም ይሄ ሰውዬ እኮ በብዙ ነገር እኮ አልፏል ያውቃል ትልቅ ሰውዬ ነው ወዝደም አለው ከጥፋቱ የተማረ ሰው ነው ከጥፋቱ ተምሮ ዶክተር አብይን ደገፈ ብላችሁ ስትከተክቱት ስትሰባብሩት እንደ ሸንኮራ አገዳ ከትፋችሁ መክተፍ እኮ ነው ለእናንተ ሲዋጋ የነበረ ለእናንተ ቆሞ በአማራንት ብር በልቷለኝ ደግሞ አማራ ከየት ነው ብርሃኑ ነጋ የሚደግፈው ጉራጌ ነው አማራ ከየት ነው ብር የሚሰጠው ለምን ትዋሻላችሁ አማራ ብር ቢኖረው ይለምን ነበር አማራ ብር ቢኖረውም አይሰጥም ይለፈልፋል እንጂ አማራ ለብርሃኑ ነጋ ፓርቲ ለግንቦት ሰባት የለገሰው ለገስ ምንድነው ወሬ ብቻ ነው ጉራጌ ይሰጣል ጉራጌ በደንብ ይሰጣል ብሩን ከነሱ ጋር ነው ምን ከጉራጌ ተበድረ ነው የምትሰጠው አንተ ብር እውነቱን እንነጋገር ከተባለ አትናደዱብኝ እውነት ሲናገር አትናደዱብኝ አረ ቆይ ተመለሱ እንጂ አረ አንተ አማራ ተመለስ አንተ ምን አስወጣ አሁን ቆይ እስኪ አዳምጠኝ በጣም የሚገርም እኮ እነ ኤርሚያስ ለገሰ ከኢሳት ጋር አብሮ እኔ ብርሃኑ ነጋ ማውቀው በኢሳት ነው ሁሉ ጊዜ እንዲያውም ኢሳትን እሱ ኦን የሚያደርግ ይመስለኝ ነበር ሰው ያድጋል ይለወጣል አያችሁ ውጭላችሁ ስትዋጉና ገብታችሁ የምታዩት የተለያየ ነገር ነው አስወርት ጋርላችኋለሁ ታማኝ በየነ ኢትዮጵያ ከመግባቱ በፊት ተናግሬ ነበር ታማኝ በየነ ተለውጦ ይመጣል ብዬ ያልኩት እኮ ጠባላለ እግር ስሞ ቂጥልሶ ነው የተመለሰው ይቅርታ አድርጉልኝ ስለተናገርኩት ታማኝ በየነ በጣም ነው የምወደው በጣም አከብረው ነበር በጣም እውነት እንደምላችሁ ምክንያቱም ለኢትዮጵያ ይቆማል 22 አመት ከያዲጋ ግብግብ ይዞ ይቆማል ብዬ በጣም በአርቲስትም በጣም ይመቸኛል ኮሜዲያን ያለ በጣም ፈኒ ነበር በገባችሁ ታለንት አለው የመድረክ አመራሩ ጎበዝ ነው ነገር ግን ሰው ይለወጣል አንዳንዱ በገንዘብ ይለወጣል አንዳንዱ በሐሳብ ይለወጣል እኔ I'm pretty sure ብርሃኑ ነጋ በገንዘብ አልተለወጠም በሐሳብ ነው የተለወጠው I'm pretty sure ብርሃኑ ነጋ ኢትዮጵያ ውስጥ የተለወጠው በገንዘብ ሳይሆን በሐሳብ ነው ይሄን በደንብ አድርጌ እነግራችኋለሁ ይሄን በደንብ አድርጌ አስረግጬ እነግራችኋለሁ እናንተ መርገጥ አይደለም የምትወዱት እናንተ ነፍጠኞች ግቡና አስነፍጣችኋለሁ ትሹ ይዛችሁ ግቡ በእናታችሁ እኛ ላይ አትናፍጡብን ሶፍት ምናምን ማህረብ ምናምን ፈልጉና አናፍጡ እኛ ላይ የመጣችሁ አትናፍጡብን ባካችሁ 4000 ምናምን ሰው ቁጭ ብሎ አሁን ኢዜማን ሲከተክቱ ትሰማላችሁ እነዚህ ሰዎች ስራቸው መከታተፍ ነው የከታፊ የጌጀራ ልጆች ናቸው የቄራ ልጆች ናቸው ታስል አዲስ አበባዎች የምታውቁት መከታተፍ ነው በቃ መከታተፍ መኮትኮት አታውቁ ማልማት አታውቁ መትከል አታውቁ መቁረጥ መከታተፍ ነው የምታውቁት ታስል ልንገራችሁ ኢትዮጵያ እንድትለወጥ የአዲስ አበባን ህዝብ እንደገና ኤጁኬት ማድረግ አለበት እንደገና ማስተካከል አለበት የአዲስ አበባ ህዝብ እውነቴን ነው የምላችሁ የአዲስ አበባ ህዝብ they think they are the smartest people በጣም ደግሞ they are the dumbest Ethiopians ልንገራችሁ ኢትዮጵያ ውስጥ ደደብ ዶማ ቆሻሻ ማን ነው ብትሉኝ የአዲስ አበባ ህዝብ ነው ለምን ነው ታውቃላችሁ ራሱን የካደ ማንነቱን የካደ የመጣበትን የማያውቅ ዝም ብሎ አላፊው አግዳሚው ምንድነው የሚባለው አላፊው አግዳሚው የሚነፋው እኮ ነው የሚነጨው እኮ ነው ለአዲስ አበባ ህዝብ ዶክተር አብይ እነግራለሁ አዲስ አበባ ዝም እንዲል ከፈለክ ሺሻ ቤቱን ክፈተው መልሰ
ሺሻ ቤቱን ያነ 3000 የሺሻ በየሺሻ ቤት እየወጣ ወጣቱ ከትምህርት ቤት ከመማር ይልቅ በየቦታው ገብቶ ትቦ ይዞ የሚያጨሰውን መልሰ ከፈትላቸው ሺሻ ቤቱ ይከፈት ጫት ቤቱ ይከፈትላቸው አይናገሩም ወያኔ 27 ዓመት ነክሶ ሲረማመድበት ሲሮራጥበት የተነፈሰ ነገር የለም ገና ለገና ዲሞክራሲ ሲሰጠው ነው እንደዚህ መተንፈስ የጀመረው እነግራለሁ የገጠር ልጅ ግደለኝ የገጠር ልጅ የወሊሶ ልጅ ግደለኝ ያምቦ ልጅ ግደለኝ የጎንደር ልጅ ግደለኝ ወነደን እናምላችሁ የተማረ ያላችሁ የተማሩ አይደለም ስለዚህ ኢዜማ ላይ እየጨፈጨፉ ነው ኢዜማን እየጨፈጨፉ ይገኛሉ ስለ ኢዜማ ዛሬ ለመናገር አልፈለኩም በትንሹ ግን ለነግራችሁ መፈልገው ምንድነው ኢዜማ እያደረገው ያለው መብቱ ነው መብት አለው የሐሳብ ልዩነት አለው በሐሳቡ ማረማመድ ይፈልጋል ይሄን የዲሞክራሲያዊ መንገድ መደገፍ ይፈልጋል ደግፎም ደግሞ ካሸነፈ ይመራል ከተሸነፈ ደግሞ ምንድነው ያለው ከተሸነፍን የኢዜማ መግለጫ ይሰጡት ከተሸነፍን ለአሸናፊዎች ምንድነው በፓርላመንት ገብተን እንመራለን ያሉት ዳትስ አንድና አንድ ነው አብን ነው ብንሸነፍ ምንድነው ያለው አብን ብንሸነፍ እኛ እንደገና ይቆጠር ብለን ሰላማዊ ሰልፍ እንወጣለን አብን ቢሸነፍ አጋራንቲዩ ተሸነፍኩኝ አይልም አብን ቢሸነፍ ሌላው በየቦታው የተከላችሁተኝ እንደ ችግኝ እኮ ነው አሁን እኮ የኢትዮጵያ የፖለቲካ ፓርቲዎች እንደ ችግኝ በየቦታው እኮ ነው የተተከሉት ወደዚህ አታስገቡኝ ልመለስ ወደ ሐሳቤ በጣም በነፍጠኞችና ምንድነው የተናፈጠ ቢረሳ የተነፈጠበት አይረሳም ብዬ የገባውበት ርዕሴን እንድታከብሩልኝ ይፈልጋለሁ አክብሩልኝ እሱ እስኪ አንዳችሁ አክብሩልኝ እስኪ የተናፈጠው ቢረሳ የተነፈጠበት አይረሳ የወጋ ቢረሳ የተወጋ አይረሳም እንደሚባል በግዴታ አሁን ወጊ የሆናችሁ ብሔረሰቦች እባካችሁን ሰዎች ተወግተናል የወጋችሁና እስካሁን ድረስ ቆስለናል አልዳንም በሚሉበት ምክንያት ገብታችሁ ምን ወጋናችሁ ምን ጎኔ ብቻ እኮ ነው የወጋነው ከመቶ ዓመት በፊት እኮ የተወጋው ምናምን ይያልክ የምትቀባዝረው ነገር አቁምና የሚባለው ምንድነው ይቅርታ በጣም ይቅርታ አባቶቻችን በዛን ጊዜ በነበረው ግብግብ በነበረው ስነ ስርዓት ተወጋግተዋል ነገር ግን እኛ አሁን የተለወጥን የዲሞክራሲያዊ በአንድነት የምንራመድ ሰዎች ነንና ይቅርታ ለተበደላችሁት ብሎ አቅፎ ደግፎ እንዴት አድርገን እሺ ሁለተኛ ይስሜት እንዳይሰማችሁ ምን ይልከው ነው ኦሮሞዎች እኮ ወጣው እየተናገሩ እኮ ነው እንግዲህ ዶክተር ገመቹን የሚያህል ዶክተር ገመቹ መገርሳን የሚያህል ወጥቶ በአዲስ አበባ ዩኒቨርሲቲ የሚያስተምር ትልቅ ሰውዬ እንደዛ ከሰደባችሁ በአደባባይ እንደዛ ካዋረዳችሁ በአደባባይ ያየ ነው አሁን እኮ ልትክዷችሁ ድሮስ ሪኮርድ ስላልተደረገ ሚዲያም ቴክኖሎጂም ስላልነበረ አሁን ግን እኮ በአደባባይ ስትሳደቡና ትልቅ ሰው ስታረክሱ እኔ የት ላይ ነው ትልቅ ሰው ያረከስኩበት ከንገሩኝ ከትልቅ ሰው ጋር ሐሳብ እንኳን ቢላይ ያንን ሐሳብን በሰላማዊ መንገድ ነው ማቀርበው እናንተ በአደባባይ የምታረክሱ ሰዎች እኮ ናችሁ የተናገረው ኤክስፒሪየንሱ አዲስ አበባ ዩኒቨርሲቲ በሚሄድበት ጊዜ ኦነጉ መጣ እየተባለ እጠራለሁ አለ የኦሮሞ ህዝቦች በአዲስ አበባ በሚመጡበት ጊዜ ኦነግ እየተባሉ ይጠራሉ ልክ ከዚህ ሀገር አሜሪካኖች ማለት ነው አምስት ጥቁሮች ከተሰበሰቡ ጋንግስተሮች ይባላሉ እኔ አንዳንድ ጊዜ የአፍሪካን አሜሪካኖችና የኦሮሞ ታሪክ ከተመለከታችሁት በጣም ኮሪሌሽን አለው ወለዚህ በጣም ይመሳሰላል እዚህ አሁን ምንድነው አምስት ጥቁሮች ከተገኙ ተሰባስበው ምንድነው የሚባሉት ጋንግስተሮች ይባላሉ ጠግ ይባላሉ ኢትዮጵያም እንደዛ ነበር የሚደረገው አይደል እንዴ ሌቦ ማድረግ ኢትዮጵያ ነምበር 1 we know how to ሌቦ ላለፈው 27 ዓመት ሁሉም ወያኔ እኔ ወያኔ ያላለኝ ሰው የለም የተቃረነ ሐሳብ ይዤ ከመጣ ወያኔ ይባላል አሁን ኦነግ ይባላል የሚገርመው ነገር አያችሁ እንዴት ወዲያው እንደምትገለበጡት የኢሳት ደጋፊ ኮናችሁ ወያኔ ትላላችሁ የኢትዮ 360 ደጋፊ ኮናችሁ ኦነግ ትላላችሁ think about this just think for a moment for 1 second in your life think about this ስለዚህ ነፍጠኞች ያደረጉትና እንደ አሁን እኮ የሚከበረው እኮ ገና ወደፊት እንደውም እናንተ እድል ቢኖራችሁ በየቦታው ማኒመንት ትሰራላችሁ ለነፍጠኞች ማኒመንት ሰርታችሁ ጀግኖች ይያላችሁ ትሰራላችሁ
እኛውን እኮ ምነው እኮ ጥሩ ነፍጠኞች የለም ይያልኩኝ አይደለም ሀገርን ኢትዮጵያን ከኢጣሊያን ያስተረፉ የኦሮሞ ነፍጠኞች የአማራ ነፍጠኞች የጉራጌ ነፍጠኞች ምንላቸው ነፍጠኞች እስኪ በዛ ደረጃ እንኳን ከወሰድ ነው ግን ኮንቴክስት የሚባል አሁድ ውስጥ ለምን አትቀመጡ በአሁዱ ተቀምጣችሁ ከአሁዱ ሳትወጡ ለምን አትናገሩ ሽመልስ አብዲሳ ያለው ምንድነው ሽመልስ እኮ የተናገረው እኮ በምን አሁድ ነው ኢጣሊያን የገደሉት ነፍጠኞችን አይደለም የተሳደበው ሌሎችን ጠላት ከሶማሌ ጋር የተዋጋው ነፍጠኞችን አይደለም እርስ በራሱ የኦሮሞን ህዝብ የሰበረ ማን ነው የኦሮሞን ህዝብ ከአዲስ አበባ ያስወጣ ማን ነው ከፊንፊኔ ያስወጣ ማን ነው የገዛ ማን ነው የጨቆነ ማን ነው የቆረጠ ማን ነው እንዴ እኮ በሁሉም ሀገር እኮ ታሪክ እኮ አለ እርስ በራስ እኮ የመበላላትና እርስ በራስ አንዱ የመገፋፋትን እኮ የነበረ ታሪክ እኮ ነው ነገር ግን ያ ነገር በሚገለበጥበት ጊዜ ደስታችን ለኛ ነበር ያማራ ልጆች በዚህ ሰዓት መደሰት ነበረባቸው የኦሮሞ ልጆች በሰላማዊ መንገድ ገብተው ኢሬቻን አዲስ አበባ ሲያከብሩ እናንተ መደሰት ነበረባችሁ መናደድ የለባችሁ በጥይት ገብተው ቢሆንስ እውነት እንደፈለጋችሁት እውነት አንዳንድ ጽንፈኛ የፖለቲካ አቀንቃኞች እንደፈለጉት የብሔር ጆኖሳይድ እንዲደረግ የፈለጉና ሲሰሩ የነበሩ ሰዎች አሉ እንደነ እስክንድር ነጋ ያሉ እንደነ ኤርሚያስ ለገሰ ያሉ እኔ ልንገራችሁ እነዚህ ሰዎች በአደባባይ ወጥተው የተናገሩት አውቀው ሰውን ለማጣላት ህዝብን ለማባላት ሲሰሩ ነበር አውቀው ሰዎችን ሲቆሰቁሱ ነበር ያ ነገር ግን የታየው ምንድነው አንደኛ ያየውተኝ የዶክተር አብይ መንግስት በጣም በአዲስ አበባ ያለው ምንድነው ፓወር አሳይቷል አዲስ አበባን ያን የሚያህል ህዝብ መጥቶ አንድ ነገር ሳይሆን ተቆጣጥሮ I don't care የኦፒዲዮም ይሁን ቄሮም ይሁን የኦነግም ይሁን ገብቶ እንደዛ ስነ ስርዓት ያስጠበቀው ይምጡና እነሱዎች እንደገና ጎንደር ይግቡልን አዲስ አበባ ውስጥ ኢሬቻ ባህል ሲከበር የኢሬቻን ባህል በሰላማዊ መንገድ ተደርጎ እንዲበተን ያደረገው ግለሰብም ይሁን መንግስትም ይሁን መቀጠል አለበት ምክንያቱም እንኳን አዲስ አበባ አሜሪካ ውስጥ እንደዚህ አይነት ትላልቅ ነገር በሚደረጉበት ጊዜ ሁሉ ጊዜ ችግር አለ ሁሉ ጊዜ ሰው ይሞታል ወይ ሰው የሆነ ስርቆት አለ ምናምን ነገሮች አሉ ምን ፈልገው ያናል እንዴ ምን ፈልገው እኮ በዲሞክራሲያዊ መንገድ ወጥተን ስብሰባ በሚሰበሰብበት ጊዜ ፓብሊኩ ተሰብስቦ በሰላም ወደ ቤቱ እንዲመለስ እኮ ነው እሱም ብቻ አይደለም በመስቀል አደባባይም መስቀል ልታቃጥሉ ስትመጡም በሰላም እንዲመለስ ያደረጋችሁ የአዲስ አበባ የኦፒዲዮ የኦሮሚያ ክልል መንግስት ነው ወደርክም ጠላህም ህዋት አይደለም እንደዛ ያደረገው ህዋት አይደለም እንዲ ያደረገ ይሄ መንግስት ነው እንዲቀጥል የምንፈልገው እኮ እንዳልኳችሁ ይሻሻላል ነገሮቹ እየተሻሻሉ ይመጣሉ ነገር ግን ተመልከቱ እኔ እንግዲህ ፖዚቲቭ ነው የማየው በዛ ነው እንዴት እንደምታዩት አላቅም ሽመልስ ነፍጠኞች የሰበሩንን ሰብረናቸው እዚህ ደረስን ሲል በምን ሰበሩን እስኪ ወለን ለመናገር ነፍጠኞች እንደሰበሩት የኦሮሞ ህዝብ ነፍጠኞችን ሲሰብሩ አይታል አላየም ፊገርቲቭ ስፒች ነው መስበር ሰውን የምትሰብረው በዱላ ብቻ መስሏል አንተ ደደብ አንተ ማይብ አንተ ነፍጠኛ እኮ ከጥይት ሌላ እኮ አያውቅም ነፍጠኛ እኮ ከጥይትና ከመግደል ሌላ አያውቅም ከሰማችሁ በጣም እንደ ህፃን ልጅ እንደ እቃቃ ዕውቀት እንደማይገባቸው ሰዎች ነው የሆኑብኝ አንዳንዶች በየትኛው ዘመን ነው የነፍጠኞችን የሰበራችሁና ማን ነው የሰበረው የጦ ከዋት ጋር መተታኩሳችሁ ከማንም ጋር ህዋትንም እኮ ቄሮ ያስፈረጣተው ተክሶ እኮ አይደለም የዶክተር አብይና የለማ መቀርሳ ጂኒየስነስ የምታዩት በዚህ መንገድ ላይ አስረግጬ ላስተምራችሁ የምትማሩ ሰዎች ማለት ነው እስኪ ብሩትና ወረቀት ያዛችሁ ጻፉልኝ ይሄ ዶክተር አብይና ለማ መቀርሳ የኢሃዲግን ወይም ደግሞ የህዋትን ቲፒኤልኤፍን ወደ መቀሌ ያስገባውና ያሸሸገው አንድ ጥይት ሳይተኩስ ነው that's genius የምንፈልገው ያንን አይደል እንዴ ተተኳክሶ እናንተ እኮ የለመዳችሁት ኃይለ ሥላሴ ከስልጣን ሲወርድ ተገሎ በጦርነት ነው
መንግስቱ ኃይለማርያም ከስልጣን ሲሆን ተገሎ በጉልበት ነው በጦርነት ነው አይ ጦርነት ነው የናፈቃችሁ እናንተ መገዳደል ነው የናፈቃችሁ የተናደዳችሁኝ ለምን አልተገዳደልም ነው ለምን ጥሪት አልተቋቋሰም ለምን አልተፈነቀልም ነው በሰላማዊ መንገድ ገብቶ በወረቀት በስክሪፕቶና በወረቀት ማንበርከክ ነው የሚበልጠው በጥይት ከማንበርከክ በስክሪፕቶና በወረቀት ያንበረከከው በስትራቴጂ ያንበረከኩት የኦሮሞን መንግስትን መደገፍ ነው ያለባችሁ ስደግፉት የጽንፈኝነት ድጋፊ ደግሞ አደግፉ አልኳችሁ ዶክተር አብይ ስደግፉት እንደ ባል አረጋችሁት እኮ ባላችሁ እኮ ያረጋችሁ ሴቶች እንዳላችሁ ወንዱ ማንዱ ያው ታቃለ በድብቅ ሎኪ ሉጢዎች አሉ ብዙ ነገር ግን እንደ ባላ ሃይምሮ ሰው ግን ስመለከተው እኔ እስካሁን ድረስ አልተደመርኩም ልንገራችሁ እስካሁን ድረስ አልተደመርኩም ልደመር ትንሽ ነው የቀረኝ ምክንያቱም ያው ልደመር ስላችሁ ያው እንደናንተ እንደምትደመሩት አልደመርም እኔ መጀመሪያ አጥንቼ ነው ያው 3 አመት እያጠናው ነው ገና 1-2 አመት ይቀረኛል ምርጫው ከተቋረጠ በኋላ ምርጫውን አይቼ የምርጫውን ስነ ስርዓት አይቼ ባደወይ በዚህ ላይ አንድ ኢንተርጀክት ላድርግ I want to interject this real quick ስለ ምርጫው መነግራችሁ ነገር አለ ምርጫ ካላወቃችሁና ካልገባችሁ በኢትዮጵያ በፓርላመንት ሲስተም የኢትዮጵያ ፖሊሲ ታውቃላችሁ በህግ አራዊቱ ወይም በህገ መንግስቱ ደረጃ every 5 years ምርጫው መካሄድ አለበት every 5 years ስለዚህ ምርጫው አሁን መደረግ አለበት ወደርክም ጠላህም ምርጫው መደረግ አለበት አሁን ምንድነው የሚለው በአብዛኛው አብን ሌሎች ደግሞ አሉ ምንድነው የሚሉት ምርጫው መካሄድ የለበትም እኛ ዝግጁ አይደለንም አቺኒ ወዳል እንዴ ዝግጁ ሆንክ አልሆንክ የኢትዮጵያ ህገ መንግስት መከበር አለበት ህገ መንግስቱ ካልተመቸ ምርጫ እንደሚካሄድ ታውቅ ነበር አይደል እንዴ ምርጫው እንደሚካሄድ ከ2 አመት ከ3 አመት በፊት ምርጫው እንደሚካሄድ ታውቅ ነበር በየ5 አመቱ የኢትዮጵያ መቼም ይሄን የማያውቅ የፖለቲካ መሪ ችግር አለበት ምርጫው መካሄዱን የማያውቅ 3 years ago 4 years ago ነው ማለት 4 years ago ምርጫው እንደሚካሄድ የማያውቅ የፖለቲካ መሪ መሆን የለበትም ምርጫው እንደሚካሄድ ታውቃላችሁ ሌላ የኢትዮጵያ ህገ መንግስት ለምንድን ነው የሚሻራው ካልተመቸ ህገ መንግስቱ ለምን አትለውጠው ነግራችሁ ነበር ስትመጡ ለመጀመሪያ 2 አመት ዶክተር አብይን ደግፋችሁ ኢህአዴግን ሲደግፉ ምንድን ነበር ያልኳችሁ ህገ መንግስቱን ለውጡ ህገ መንግስቱን አስለውጡ ህገ መንግስቱ ካልተሻሻለ ልክ ዶክተር አብይ እንዳደረገው ለምሳሌ ታውቃላችሁ አይደል እንዴ የአዲስ አበባን ከንቲባ በሚያመጣበት ጊዜ ዶክተር አብይ ህገ መንግስቱን አሻሽሎ ነው እነ ዶክተር አብይ እኮ ብልጥ እኮ ናቸው የሚፈልጉት ቦታ ላይ ህገ መንግስቱን ያሻሽላሉ እናንተ ግን አልገፋችሁትም አሁን 6 ወር ሲቀረው ምርጫው መደረግ የለበትም ምርጫው ዝግጁ አይደለንም ምርጫውን ቢካሄድ እኛ የፈለግነውን ሐሳባችንን እንደፈለግነው ህዝብ ጋር መድረስ አቀቶናል who cares ህገ መንግስቱ መከበር አለበት ወደርክም ጠላህ ህዋት እንኳን ይከበር ይያለ ነው ህዋት ታቃላችሁ ህዋት 7 ሚሊዮን የትግራይን ህዝብ ያሸንፋል ከዛ ውጭ እንደማያሸንፍ ታቃላችሁ ነገር ግን ህዋት እንኳን ራሱ ያወቀ እንደማያሸንፍ ያወቀ we know ዶክተር አብይ እንደሚመረጥ እርግጠኛ ነኝ 100% ተነግራችኋለሁ ዶክተር አብይ የምርጫውን አሸንፎ 2 አመት አይደለም እንደገና 2 አመት ቢራዘምም ያሸንፋል ምክንያቱም እናንተ ዝግጁ አይደላችሁ ዝግጁ አትሆኑም ዝግጁ ለመሆን አንድ ሰው ማለት ነው እውነቱን ማወቅ አለበት ሁለተኛ የኢትዮጵያን ህዝብ ችግር ማወቅ አለበት ዶክተር አብይና ቲም ለማ ኦፒዲዎች ከተመለከታችሁ ማለት ነው ወደዳችሁም ጠላችሁም ከሁሉም የተሻለ የኢትዮጵያን ማንነት ያወቀ የኢትዮጵያን መንገድ ያሰመረና ያስተካከለ የሚገኘው እነሱ ብቻ ናቸው ሌላው ገና ጽንፈኝነቱን ሲቀናጅ እንኳን የሚያወራው ስለ ጽንፈኝነት ነው አሁን ተመልከቱ በኦፒዲዮና በኦነግና በቄሮ መሃል ትልቅ ዲፈረንት አለ ኦፒዲዮ ሜንስትሪም ፖለቲከኞች ናቸው ኦፒዲዮ ሜንስትሪም ፖለቲከኞች ዶክተር አብይና ለማ they are mainstream ኢትዮጵያውን የሚያቀነቅኑ ፖለቲከኞች ናቸው ነገር ግን የኦሮሞን ህዝብ መብትም የሚያስጠብቁ አንድ ቀን ዶክተር አብይ ወጥቶ የኦሮሞን ህዝብ መብት አስጠብቃለሁ ሲል አልሰማችሁ የኢትዮጵያን ህዝብ ነው ዶክተር አብይ የሚናገረው he is the top dog አይደል እንዴ ዝግጁአቸውን መቀናጀታቸውን እንድታዩ ነው ለማ መቀርሳ ደግሞ ከዶክተር አብይ ትንሽ ወረድ ያለ ለኦሮሞ ህዝብን በደንብ የሚያወራ ነገር ግን ኢትዮጵያዊነቱንም የሚናገር ጀግና ነው ወረድ ስትሉ ደግሞ ጆሃር መሐመድ አለላችሁ ጆሃር መሐመድ አንድና አንድ ነው ሲመጣም ሲፈጠርም የኦሮሞን መብት ለማስጠበቅ ነው ነምበር 1 ሁለተኛ ኢትዮጵያዊን ወደ ዲሞክራሲያዊ መንገድ ለመውሰድ ነው that's it ይሄ ከራሱ አፍ የወጣው ነው
እነዚህ ሶስቱ እነ በቀለ ገርባ አሉ ሌሎች ፖለቲካ ኦነግንም ተመልከት ኦነግ ማን ነው ብላችሁ ከጠየቃችሁ ኦነግ የኦሮሞ ህዝብ ወታደር ነው የኦሮሞን ህዝብ መብት የሚያስጠብቅ ጉልበተኛ ነው በጉልበት ነው የሚያምነው ነገር ግን ይኸውላችሁ አንድ መንግስት ሰክሰስፉል ለመሆን ይሄ ሁሉ ያስፈልገዋል በጭንቅላት የሚሰራ ያስፈልገዋል በታክቲካል የሚሰራ ያስፈልገዋል በስትራቴጂ የሚሰራ ያስፈልገዋል በጉልበት የሚሰራ መንግስት ያስፈልገዋል እነዚህ ሜክስ ታደርጓቸው ምን አላችሁ ኦሮሚያ ምን አላችሁ ኢትዮጵያ ወደሚቀጥለው ወደ ዲሞክራሲያዊ መንገድ የሚወስዱ ጀግኖች ታገኛላችሁ ነገር ግን አሁን ትልቁ ችግር እዚህ ላይ ምንድነው ሌላው አማራው ጉራጌው ትግሬው ወዘተረፈ ሌላው ብሔር ማረግ ያለበት ምንድነው መብቱን በዛ መንገድ ማስጠበቅ አለበት አብሮ መስራት አለበት እንጂ አሁን እኮ ትልቁ ችግር እኮ አብን ከኦፒዲዮ ጋር እንዴት አድርጎ ነው የሚሳተፈው አብን እኮ እነንም ናችሁ አብን እኮ የመንደር ለማኝ እኮ ነው አብን እኮ የመንደር ለማኝ እኮ ነው ገና እኮ አልተደራጀ መደራጀቱ ገና 50 አመት ይቀርዋል አብን ኦፒዲዮ የደረሱበት ቦታ ለመድረስ 50 አመት ያስፈልገዋል ስለዚህ 50 አመት ሊጠበቅ ነው ምርጫው እስከሚደረግ እንደ ማን ነው ጌታቸው ረዳ እንዳለው እኮ ነው ጌታቸው ረዳ እኮ እንዳለው ኢየሱስ ክርስቶስ እኮ ሊመጣ ይችላል እናንተ እስከምትዘጋጁ ኢየሱስ ክርስቶስ እኮ ሊመጣ ይችላል እኛል እውነቱን እኮ ነው ምርጫው መካሄድ አለበት ህገ መንግስት ይከበር እናንተ ሰዎች አክብሩ መንግስት ህገ መንግስት ካልተከበረ ምርጫው ካልተካሄደ ሌላ የኢትዮጵያ ህዝብ አንድ ህግ እንዳታከብር መንግስት የራሱን ህግ ካላከበረ ከተለወጠ መብታችሁ ነው እኔ በበኩሌ ማለት ነው ቢለወጥ ደስ ይለኛል ቢለወጥና ቢራዘም ደስ ይለኛል ተለውጦ ህገ መንግስቱ መጀመሪያ ተለውጦ አመንድ ተደርጎ ከዛ በኋላ ለምርጫ 1 አመት ወይ 2 አመት ቢራዘም ለምን ካላችሁ አሁን በግልጽ ኢዜማ ትግራይ ውስጥ ሄዶ አንድ ጊዜ ነው እንትን ያደረገው ምንድነው ስብሰባ ያደረገው ቢሾፍት መግባት አይችልም ኦሮሚያ ክልል መግባት አይችልም ኦሮሚያ ክልል ገብቶ መወዳደር አይችልም ያን ለመሆን መጀመሪያ መተማመን መጀመሪያ ዶክተር አብይ ግድግዳውን አፍርሰን ብሪጅ እንስራ ያልከው ማለት ነው ብሪጁ ተሰርቷል ወይ ነው ብሪጁ እኮ ገና ተሰርቷል አለቀም ብሪጅ የተሰራ እኮ ያቃጠላችሁት እኮ ነው you guys are burning the bridge that is going to unite every behavior every ethnic አይደለም እንዴ ኢትዮጵያ ውስጥ ዶክተር አብይ እንዳልኳችሁ ዶክተር አብይን በመደግፍበት ጊዜ የምቃወመውን ለሁለት አመት አረንጓዴ ቢጫ ቀይ እስከመሆን ተቃውሜዋለሁ አሁን ደግሞ የምደግፈው ነገር ልንገራችሁ ወደዛ ከመግባቴ በፊት አሁንም ሼር ያደረጋችሁ አይደለም ሼር አድርጉት ቪዲዮውን በደም ሰው መመልከት አለበት ሌላ ደግሞ ሼር ካደረጋችሁ በኋላ ይሄን ፔጅ ፎሎ አድርጉት ፎሎ ስታደርጉ ምንድነው እንደዚህ ኡነት ተከታዮች ናችሁ ብዬ አምናለሁ አብዛኛውን ለመናገር ኡነት ተናጋሪዎች ብዙ ተከታይ የላቸውም ኢትስ ኦኬ ግን እኔ ደግሞ እናንተ ደግሞ አሁን የምትመለከቱኝ አብዛኞቻችሁ እዚህ መጣችሁ የምትመለከቱኝ ኡነት የራባችሁ ተናገሩ ብትባሉ ከኔ በለጠ መናገር የምትችሉ ናችሁ ኡነቴን ነው ከእኔ ስናገር ባካችሁን ይሄ ልጅ አዋቂ ነው አትበሉኝ አዋቂ አይደለም ምንም የማውቀው ነገር የለም ያነበብኩትን የተማርኩትን እናንተ ከኔ የበለጠ የምታውቁ ብዙዎች በውስጥ መስመር እየደወላችሁ የምታናግሩኝ አላችሁ እኔ እግዚአብሔር የሰጠኝ አንድ ድፍረትና ለኡነት ሁሌ ቆማለሁ ያን ብቻ ነው ያለኝ ዕውቀት ከኔ የበለጠ ብዙ አላችሁ ስለዚህ አንዳንድ ሰዎችን በመናገርበት ጊዜ በተናገሩት ነው የምናገረው እንጂ ከነሱ የበለጠ አውቃለሁ እያልኩኝ አይደለም እኔ ኤርሚያስ ለገሰ ከኔ የበለጠ ያውቃሉ ወለተን እምላችሁ በፖለቲካው አሪና በከኔ የበለጠ ያውቃሉ ነገር ግን እኔ ማንነቴን አልሸጥኩም እኔ ለብር አልተሸጥኩም ለቪው ለማግኘትና ሼር ለማግኘትና ፎሎወር ለማግኘት ብዬ አልሸጥም ምክንያቱም ፎሎወር ምግብ አይበላ ፎሎወር ገንዘብ አይሆንም ፎሎወር ከእግዚአብሔር ጋር አያታርቅም ልንገራችሁ ከእግዚአብሔር ጋር አታታርቁኝም ለካንቺሴ ነው የምኖረው ለራሴ ህሊና ነው የምኖረው ህሊናዬ እንደገፈኝና ህሊናዬ እንደመራኝ ነው እየተመራው ያለውትና በዚህ ማስተዋወሳችሁ ምንድነው ለህሊና የምትቆሙ ሰዎች ካላችሁ ሼር አድርጉ ሰብስክራይብ አድርጉ አብረን እንከተል አብረን እንማማር እንደገና ደግሞ በውስጥ መስመር ደግሞ ኢንፎርሜሽን ለምትልኩልኝ ሰዎች አመሰግናችኋለሁ ላመሰግናችሁ ፈልጋለሁ ገብታችሁ ደግሞ ላይቭ ከኔ ጋር መነጋገር የምትፈልጉ በተለይ እኔ ዲቤት ወዳለሁ ክርክር በጣም ወዳለሁ ክርክር አስፈላጊ ነው በአገራችን በማንነታችን ክርክር አስፈላጊ ነው ከመሰዳደብ መከራከሩ ይበጃል
ከመሰዳደቡ ገብተን ብንከራከር እኔ ብዙዎችን ስማቸውን የምጠራቸው ሰዎችን ብዙ ጊዜ ሞክራለሁ እንከራከር እንግባና እስኪ ተከራክረን ተመልካቾች እነሱ ራሳቸው ይበይኑ በያኔዎች ተመልካቾች ይሆኑ ዝም ብላችሁ ጉራችሁን እየቆለላችሁ ማለት ነው እኔ እንደዚህ አይነት ተከታይ አለኝ ካንተ ጋር ልነጋገርም እኔ እንደዚህ ነኝ እኔ እንደዛ ነኝ የምትለው ምንም ነገር የለም በህይወትስ ማጠን ስንመዝነው ባዶ ነው ሚዛን ላይ ሲቀመጥ ባዶ ነው ምንም ነገር የሚያደርስ ነገር የለም ስለዚህ ወደ ሐሳብ ይመለሳለሁ በአንደኛው በኩል ነፍጠኞች የተናፈጡት ቢረሱ የተነፈጠባቸው ሰዎች አይረሱም ለዚህም ነው በአሁኑ ሰዓት አዲስ አበባ ውስጥ የተደረገው በኦሮሚያ ፕሬዝዳንት በሽመልስ የተናገረው ነገር ለኔ ማለት ነው ለኔ እንደተገነዘብኩት የጀግና ንግግር ብዬ ነው የወሰድኩት ለምንድን ይሄ ሰውዬ የተናገረው ነገር ምንድነው አንደኛ እውነት ነው ታሪካዊ ነው ከታሪክ ጋር ገብታችሁ ተመልሳችሁ ማየት ትችላላችሁ ሁለተኛ የተናገረበት መንፈስ በጣም ወሳኝ ነው የተናገረበት መንፈስ ኤረገንት አልነበረም ቦስትፉል አልነበረም በጉራ አይደለም የተናገረበት መንፈስ በሴሌብሬሽን እየተከበረ ባህል እየተከበረ የኦሮሞ ትልቅ ባህል የሚባለውን ባህል በአዲስ አበባ ከተማ መከበሩ ያነ ማስባል አለበት መባለም አለበት እንዲያውም ሞር ማብራራት ነበረበት ብዬ ነው እኔ የወሰድኩት እና አብዛኛው ሰዎች አሁን ይቅርታ መጠየቅ አለበት እንዲያውም ከስልጣኑ መውረድ አለበት የምትሉ እናንተ ከሰውነት ወርዳችኋል እናንተ ከሰውነት እንደዚህ ያላችሁ ሰዎች ሁሉ በቃ የጦጣ ማስክ አርጋችሁ ጦጣ ነን ብላችሁ መውጣት አለባችሁ ምክንያቱም በታሪክን እኮ ነው ታሪክ የሚያነብ ሰው ሁሉ ለምን አነበበ ይባላል ሁለተኛ የተናገረበት መንገድ ስትመለከቱት እኮ it was more of like a celebration it was more of like almost like a Thanksgiving አይደለም እንዴ is a Thanksgiving it's more of like you know what the unification እንዴ አማራው መጥቶ ዘፈነ ትግሬ ዘፈነ በተለያየ ቋንቋ ነው ሲዘፈነ ነበር የተለያየ ብሔረሰቦች ነበሩ አሁን እኮ ይሄ የሚያሳየው this is step 1 step 2 ይመጣል የጋምቤላ ህዝብ የተበደለበት በደል ደግሞ የጋምቤላ ህዝብ ደግሞ ፍትህ ሲያገኝ ፍትህ አገኘን ይላል እንዲያውም እኮ ፍትህ አግኝቶ አይደለም የኦሮሞ ህዝብ እኮ ገና ፍትህ አላገኘም የፍትህ መንገድ ላይ ገባ እንጂ እኮ ፍትህ አላገኘም ስለዚህ ሲመልስ በጣም ነው እኔ የተናገርከው ነገር ተመችቶኛል ቀጥልበት ይቅርታ እንዳጠይቅ ይቅርታ ከጠይቅ ሞላ የኦሮሞን ታሪክ እያቆሸሽ ነው እነዚህ ነፍጠኞች የሚፈልጉት ይሄ የልብ ወለድ ታሪክ ነው የሚባለው እውነት ይሆናል አንዱ ሰው ከተናገርክ የምታምነው ነገር ተናግረ የፖለቲካ ችግር ይፈጠራል ብለ ይቅርታ መጠየቅ የለብህ ገና ለገና የፖለቲካ ምክንያቱም መጽሐፍ ቅዱስ የሚለው እውነትን ታውቃላችሁ እውነትም ነፃ ያወጣችኋል እውነት ከተናገርክ እውነት በመተናገርበት ጊዜ የመረረውና ያመመው የነፍጠኛ ማንነት ያለበት ሰው ተናደዋለኝ ነገር ግን የኦሮሞ የተበደለው ህዝብ ግን ለኔ የተመለከቱት ምንድነው የሆነ የተወሰነች ፐርሰንት ፍትህ እንዳገኘ ቆጥሮታል ያነ ወደ ጥሩ መንገድ የሚወስደን ነው ወደ ጥሩ መንገድ የሚወስደን ነው ብዬ ነው የገመገምኩትና ሽመልስ አብዲስ do not apologize for what why are you going to apologize for stating the obvious ታሪክ የተደረገው ነገር ታሪክ እኮ ነው የተሰራው በመስቀል አደባባይ እኮ just think about the irony እዚህ ላይ ተመልከቱልኝ በመስቀል አደባባይ በተዋህዶ ምክንያት የኦርቶዶክስ ተዋህዶ የኦሮሞን ህዝብ አባረሮ በሚየ ሚኒልክ በሚየ ማርያም የሚኒልክ የማርያም ታናሽ ወንድም ነው አይደል ሚኒልክ እናንተ እንደምትሉት ማለት ነው ሚኒልክ እኮ የማርያም ታናሽ ወንድም ነው እሱ ማለት ነው I don't even know why you guys call it እምዬ ለሴት አይደል እንዴ ያልገባኝ ነገር እዚህ ጋር እምዬ ሚኒልክ የምትሉት እምዬ እኮ ብዙ ጊዜ ለሴት ነው አይደል አልገባኝም ሴት ነው እንዴ ሚኒልክ ወይስ እኔ የተሳሳትኩት እዛ ውስጥ መግባት አልፈልግም it's okay እምዬ እውነት ደግሞ እኮ ጭላዳ የሚመስል አይታችሁታል ፎቶውን እግዚአብሔርን ዛፍ ላይ የወረደ ልጅ እኮ ነው የሚመስለው like ዛፍ ላይ የወረደ ገና ኤቮሉሽን ያልጨረሰ ጦጣ እኮ ነው የሚመስለው እውነት ለመናገር አትናደዱ እኔ እውነት ለመናገር ሚኒልክን ሳየው ፊቱን ሳየው ገና ዛፍ ላይ ዱብ ያለ ጦጣ ኢቮልቭ ያላደረገ ጦጣ ነው መሰለኝ ይሄ ሰውዬ ጀግና ነው ለኢትዮጵያ I don't know ጀግና ነው ካላችሁ ለእናንተ ጀግና ነው የኔ ጀግና ዴፊኒሽን የተለየ ነው ልንገራችሁ አብዛኞቻችሁ በዚህ በኔ ጋር ተናዳችሁ በተለይ አማራዎች ምንድነው ያላችሁት እነ ሚኒልክን እና አፄ ቴዎድሮስን ምናምን ጀግና አይደለም ጀግኖች አይደሉም ለኔ ይቅርታ አድርጉልኝ እኔ እኮ ክርስቲያን ነኝ የኔ ጀግና ክርስቶስ ነው የኔ ጀግና አብርሃም ነው
የኔ ጀግና ሙሴ ነው የኔ ጀግና በቃ እንደዚህ ነው እዚህ ደግሞ የኔ እንትን ነው እውነቴን ነው የምላችሁ የኔ ጀግና ብዬ የምሰይመው ለኔ ሚኒልክና ሂትለር ምንም ልዩነት የላቸውም ልንገራችሁ ኢዮዳብ እንደዚህ አነበሉ ለኔ ሚኒልክና ሂትለር ልዩነት የላቸውም ምክንያቱም ሂትለር ሰው ገሏል ሚኒልክ ሰው ገሏል ሂትለር በዘር ጥፋት አድርጓል ሚኒልክ በዘር ጥፋት አድርጓል እንደ ክርስቲያን ወጥቼ ሚኒልክ ጀግና ነው ስል ከአፌ አጼ ቴዎድሮስ ጋንግስተር ነበር ወለደ እንደምላችሁ ጋንግስተሮች ነበሩ ስለዚህ ለኔ እንዲያውም የማከብራቸው ሰዎች አሁን በዶክተር አብይ መንገድ የሚሄዱ በሰላማዊ መንገድ ሰውን ሳይገሉ ማለት ነው ሰውን ሳይገሉ የሚያሸንፉ ሰዎችን እደግፋለሁ ነገር ግን ጭላዳ የሚመስል ጦጣ የሚመስል ከዛፍ ዱብ ያለ ኢቮልቭ ያላደረገ እኔ አይደለሁም እንደዚህ ያልኩት ተመልከቱት እኔ እውነት ለመናገር የሆነ ከእንስሳ ጋር የተዋለደ ልጅ ነው የሚመስለው ስትመለከቱት ሚኒልክ ጀግና ነው ያላችሁ ፎቶውን እንኳን አትለጥፉትም በጣም እንደ ይሄ ሰውዬ አረመኔ ነበር እንኳን እሱ ነውና የሱ ደጋፊዎች እኔም ቢያገኙኝ ሊገሉኝ ሁሉ ይፈልጋሉ አረመኔ ናቸው ጀግና አይደለም ገዳይ የሰይጣን ነው የሰይጣን ውላጅ ነው ጀግና ብላችሁ የምትጠሩት ሰው ሁሉ የሰይጣን ቁራጮች ናቸው አስረግጬ እነግራለሁ የሰይጣን ቁራጮች ናቸው ጀግና የምትሏቸው ሚኒልክ እኮ እየቆረጠ ነበር እኮ ሚልከው ጠላቶችን እኮ ያንቆላሻቸው እኮ ነበር ሚኒልክ እኮ በቃ እሱ የሚፈልገው ነገር ማታደርግ እኮ ነው ይገላል አንተ just because ያንተ ብሄርና ያንተ ዘር ስለሆነ ጀግና ነው ብለው ወጥተ ስትመጻደቅ ትንሽ እንኳን ደሞ የሚያናደኝ እኮ ክርስቲያንን ስትሉ ነው ክርስቲያኖች በተለይ ተዋዶች በጣም ከምትናገሩት ነገር እንዴት ጽንፈኛ እንደሆናችሁና የአጋንንት ሃይማኖት መሆኑን የምታሳዩት ነግራችኋለሁ የእናንተ ጀግናዎች ገዳዮች ናቸው ጀግና የምትሉት ገዳይ ነገር ግን በሰላማዊ መንገድ ወጥቶ እኔ ጀግና ያየሁትኝ እረቻ በሚከበርበት ጊዜ ጀግና ነው የታየኝ እንዳለ የኦሮሞ ጀግና ነው የታየኝ ጥይት ይዟል ገብ ጀግና ማለት ያን ነው ኢየሱስ ጀግና ነው ራሱ ሙቶ ህዝብን የሚያድን ገሎ ህዝብን የሚገል ሳይሆን ራሱን ገሎ ተገድሎ ማለት ነው ራሱን መስዋዕት ሰጥቶ ህዝብን ነፃ የሚያወጣ ጀግና ማለት ያን ነው ልትነግረኝ አትችልም አንተ ስለዚህ ሁለተኛው ነው ሶስተኛው እውነትን ታውቃላችሁ እውነት ነፃ ያወጣችኋል በፖለቲካ ደረጃ እንዳልኳችሁ የፖለቲካ ሰው አይደለም ግዴታ ስለሆነብኝ ነው ወጥቼ የፖለቲካን ተነታኔ የምሰጠው ለማናገር እንጂ የፖለቲካ ሰው ሁኝ አይደለም ፖለቲካ አይመቸኝም ምናችሁ ምንድነው በተለይ ኢትዮጵያ ውስጥ ገና ፖለቲካ ሳይንስ አልገባንም ኢትዮጵያ ውስጥ እኮ ፖለቲካ ሳይንስ ማንንም ያውቀው ማን ነው የተማረው እንዴ ፖለቲካ ሳይንስ እኮ ተመራያለሁ ብሎ እኮ የሌላውን ኦፒኒየን እኮ የማይቀበል እኮ ነው የሌላውን ሐሳብ እኮ የሌላው ተነስቶ በሐሳብ ልዩነት ስለሆነ ሊገል የሚነሳ እኮ ነው እኔ ፖለቲካ ሳይንስ የት ነው የተማራችሁት ጫካው ነው የተማራችሁት ንገሩኛ ወያኔ ካምፓስ ነው የተማራችሁት አስረዱኝ እስኪ የፖለቲካ ሳይንስ መማሩን የምታዩትን ጀዋር መሐመድን ተመልከቱልኝ ጀዋር መሐመድ የፖለቲካ ሳይንስ አጥንቷለኝ ኢትዮጵያ ውስጥ ገብቶም እያደረገ ያለው አንድ ጥይት ሳይተኩስ እያደረገ ነው በድብቅ እሱን የተከተሉ የገዳዮች ይኖራሉ አላቅም ይኖራሉ ቅድም እንዳልኳችሁ አንድ ሀገር መንግስት ለመሆን አንድ የፖለቲካ ሙቭመንት ተቀናጅቶ ራሱን ወደፊት ለመምራትና ህዝብን ለማስረፍ ከፈለገ የሚያደርገው ስትራቴጂ አለ እነዚህ ስትራቴጂዎች የብህር ስትራቴጂ አለ በብህር የሚጠቀሙ ተዋጊዎች አሉ በሐሳብና በስትራቴጂ የነደፉ የሚዋጉት ተዋጊዎች አሉ በጉልበት ደግሞ የሚዋጉ አሉ እነሱ የመጨረሻ ናቸው እነዚህ ግሮላ ፋይተሮች ወታደሮች የመጨረሻ ናቸው that's the last option as I'm giving you as a government ንምራችሁ as a party ለዚህ ነው when you look at በኦሮሚያ ክልል የሚደረገውን ዩኒፊኬሽን ስትመለከቱ የተለያየ አስተያየት ያላቸው የተለያየ ችሎታ ያላቸው ናቸው ችግሩ በአማራ ክልል ሁሉም አንድ አይነት ነው ቡቲክ ይከፍታል ሁሉም ቡቲክ ነው
በቃ ሁሉም ቦቴክ ነው አማራ ክልል ስትገባ ሁሉም the same ideology the same mentality ያውም የሚገርመው ካንደኛው ኮርጆ ያንደኛውን ሙሉ ሐሳብ ኮርጆ እንደራሱ አድርጎ መጥቶ ይከፍታል ያ ደግሞ የትም አይደርስም ስለዚህ እንዳልኳችሁ በጣም የምትኮሩበት ነገር ነው ታሪክን ያወጣን ታሪክን የተማማርን ታሪክን ያስተላለፍን ወደፊት እንራመዳለን እንጂ ወደ ኋላ መሄድ የለም የኋለኛው ለማስነሳት የድሮን ነፍጠኞችን መቀስቀስ አለብን በታማይ በየነ የተናገረው ነገር አለ ታማይ በየነ ስብራቱን ሰብሯል ዝምታውን ሰብሯል ብለው የተወሰነ ነገሮችን ሲናገሩ ብዙዎች ሰምቻለሁ እና ከራሱ ገብቼ ማንበብ ፈልጋለሁ በየ ገብቼ ሳነበው የጻፈው ማለት ነው አራት አረፍተ ነገር ነው የጻፈው በአራት አንደኛ እኔ ታማይ በየነ ተደብቀ ከምታገሳ ፍለፊት ወጣ ብትፈሳ ይሻላል ወለኔ ነው ተደብቀ ከምታገሳ ፍለፊት ወጣ ብትፈሳ ይሻላል ምክንያቱም በተናገርካት በአራት አረፍተ ነገር ሰዎች የጨመሩለ ፓራግራፍ አድርገው መጽሐፍ ጽፈው ያስተላለፉልን ነው የሚገኘው ያልገባይ ነገር ለአዲስ ኃይል መደራጀት አለብን ለአዲስ ዓላማ ያልከው ነገር አልገባኝም እያቸው አንድ ጊዜ እንደዚህ በጣም ትልቅ ተከታይ ያላቸው ሰዎች በጣም የህዝብ ድምጽ የነበሩ ሰዎች ሲናገሩ የሚናገሩት ነገር አንድ ጊዜ ማለት ነው የሚናገሩት ነገር ጠንቀቅ አድርገው ቢናገሩ ጥሩ ነው ምክንያቱም ታማይ በየናውን የአማራ ህዝብ እየተጠበቀ ነው ውጣና ተታኮስ እንደምትለው ይጠብቃል የአማራ ህዝብ እኮ ታማይ በየነን እየተጠበቀ ነው ያለው ወጥቶ በቃ እንደዚህ አድርጎ ነው የሚገርመኝ ነገር የምታስፈራሩት እኔ በጣም የምታስፈራሩት ግን እናንተ አሁን እውነት ሁሉ ጊዜ ስትደጋግሙ ተሰማለሁ ወደማያስፈልግ ቦታ እንዳንገባ ትላላችሁ ወደማያስፈልግ ቦታ እንዳንገባ ኦፒዲዎች ይቅርታ ቢጠይቁ ይሻላል ወደ ምን ታመጣላችሁ ላይክ ማወቅ መፈልገው ምን ታመጣላችሁ ምን አላችሁና ነው ለምን ነው ዝም ብላችሁ የምታስፈራሩት ጉራ የምትነፉት ብትችሉ እኮ አድርጋችሁ ነበር ብትችሉ ኢን ኦፒዲዮን ማሸነፍ ብትችሉ ኦፒዲዮን በብርም በጦርማ ማሸነፍ አልቻላችሁ አታሸንፉትም አልተቀናጃችሁም አስተሳሰባችሁ ትክክል አይደለም እነ ዶክተር አብይ ሞላ the United Nations support ያደርገዋል እንኳን ልትነካውና ዝምቡን ይሻት ነው አምተልኝ እነሱ ዶክተር አብይ መቼ መሰላችሁ የሚገደለው አሜሪካ በማይፈልገው ጊዜ ዶክተር አብይን ልክ እንደመለዘ ነው ጧ ያደርገዋል አሜሪካ I will no longer need ዶክተር አብይ በሚልበት ጊዜ ነው እንጂ የኢትዮጵያ ህዝብ አትነካው ያማራ ህዝብ አትነካው ዝምቡን ይሻትለው ነው ማለት ዝም ብላችሁ ጉራ አትንፉ ማን ጉልበተኛ እንደሆነ ማወቅ አለባችሁ ከማን ጋር መሳፈጥ እንዳለባችሁ ማወቅ አለባችሁ እናንተ የራሳችሁን መንደር ማሸነፍ ያቃታችሁ ሀገር እናሸነፋለን ስትሉ ይቅርታ አድርጉልኝ እዚህ ላይ ወራጅ አለ መጀመሪያ መንደራችሁን አሸንፉ መጀመሪያ በመንደራችሁ ተደራጁ መጀመሪያ መንደራችሁ ያለውን ዝምብ አባሩ ከዛ በኋላ ወደ ከመንደራችሁ ወደ ጎረቤት ሄዳላችሁ ወደ ጎረቤት መንደር ሄዳላችሁ ወደ ወረዳ ተወርዳላችሁ ከወረዳ ወደ ሀገር ሀጉር ምናምን ያላችሁ ምናልባት የዛን ጊዜ በቃት ኑሯችሁ የድሮ የጽንፈኞችን ማንነት ጠላችሁ የአማራ ገዥነት የአማራ ፈጣሪነት የምትሉትን ትታችሁ ወደ ኢትዮጵያዊነት ወደ ዲሞክራሲያዊ ወደ ዛሬነት ዛሬን ተመርክዞ ነገን መመልከት እንጂ በትናንትና ታሪክ ነገን ደርሳለን ብትል አደርስም ዛሬን ተመርከዝ ዛሬ የምትሰራውን ነገር ያየ ልክ የኦሮሞ ክልል ህዝብ እንደሚያደርገው የኦሮሞ ቅንጅት 14 የሚሆኑ ፓርቲዎች ተቀናጅተው ለጋራ ማንነታቸው ለጋራ ለሚያምኑበት ነገር ተማምለው አንድ ሆነው ወደፊት ይራመዳሉ አንተ ቀማልነኝ ጉንዳልነኝ አንበጣነኝ ምናምንነኝ ያልከምትባላ ዝም ብላችሁ በተለይ በጎፈንድሚ ሚዲያዎች አላማቸው ጆሮ የሚያሳክክ ነገር ምክንያቱም ቪወር ከፍ ለማድረግ መሳደብ አለባቸው ጽንፈኛ የሆነ ነገር መናገር አለባቸው ጽንፈኛ የሆነ ነገር በሚናገሩበት ጊዜ ተከታይ ስለሚያፈሩ ተከታይ በጣም ስለሚኖራቸው እነሱ ኮውነ ለመናገር እኔ እውነቴን እንምላችሁ በዳያስፖራ ያለው የሶሻል ሚዲያም ወይም ደግሞ ምንድነው የሚባለው የጎፈንድሚ ሚዲያዎችም ማለት ነው ገንዘብ ቢሰጣቸው 100% ተገልብጠው ፓካንድ ተገልብጠው 100% ሐሳባቸውን ትተው
ሌላ ነገር ሲደግፉ ታገኛላችሁ እነሱ አላማቸው ገንዘብ ነው ኢላማቸው ንብረት ነው ሌላ ነገር አይደለም ስለዚህ እዚህ ፔጅ የሚተላለፈው ይሄን ነው ከኦሮሞ ወገኖቻችን ጋር ከናንተ ጋር ቁመናለኝ እኔ አንድ መለምናችሁና መጠይቃችሁ ነገር ምንድነው አሁን በሚደረገው ነገር እናንተ ደግሞ ጉልበተኛ መሆናችሁንና ያዛችሁትን ቦታ ማወቅ አለባችሁ የኦሮሞ ህዝብ አሁን ሰዓት ያስከውን ቦታና ያለህበትን ደረጃ ማወቅ አለብህ ያንን ማወቅ አለብህ የምል በዛ ላይ ተሞርክዘ በየጊዜው እየወጡ ለሚሳደቡና በየጊዜው እየወጡ አውቆ ጽንፈኛ እንድትሆን ለሚፈልጉ ሰዎች ምላሽ እንኳን አትስጧቸው እውነት የፍትህ መንግስት ከሆናችሁ እውነት ዲሞክራሲያዊና አንድነትን ለማስፈን ከሆነ የምትራመዱት ያን ጆሮአችሁን ለማይረባ ነገር አትስጡ ስሜታዊ ልክ እንደ ማድቤት ሰራተኛ ሴቶች ስሜታዊ ሆናችሁ በተተነፈሰበት መልስ መስጠት የለባችሁ እናንተ የሶሻል ሚዲያና ተራ ህዝብ እንደኛ የሚናገረውን ያዳመጣችሁ አትናገሩ አታውሩ ስራችሁን ስሩ ለዚህ እኮ ነው ዶክተር አብይ እስካሁን ድረስ በተደረገው ነገር ምንም እንትን አልሰጠም መስጠትም የለባቸውም እንዴ በጣም እኮ ነው የሚገርመው መስጠትም የለባቸውም ኢትዮጵያ ውስጥ ማንም ችግር ነው ብሎ ያየው የለም ከጽንፈኞች የፖለቲከኛ አክራሪዎች በስተቀር ማንም ተነስቶ ወጥቶ ሽመልስ አብዲሳ ያለው ነገር መጥፎ ነው ምናምን ነው ያለ የፖለቲካ ድርጅት የተናገረ የለም ከአብንና ከአንዳንድ ጽንፈኞች መላቸው ጽንፈኞች ባደወይ ማለት የብሔር ፖለቲከኞች ጽንፈኛ ማለት እኮ ኤክስትሪሚስት እኮ ነው አንድ ሰው በብሔር ማንነቱ በሚቆምበት ጊዜ ጽንፈኝነት መሆን ነው በኔ አስተያየት የኔ አንደርስታንዲንግ ጽንፈኛ ማለት ኢትዮጵያ ውስጥ እየኖረ አንድ ሀገር እየኖረ አንድ መንግስት ባለበትና አንድ ሀገር እየኖረ በአንድ ብሔር 85 ብሔር ያለበትን ሀገር በብሔሩ ብቻ ተደግፎ በብሔርን ብቻ ወደፊት አራምዳለሁ የሚል ህዝብ የሚል መሪዎች ጽንፈኞች ብያስባለሁ ያ ደግሞ የሆነበት ምክንያት ይገባኛል ያ የሆነ ህዋት 27 አመት በፊት የተከለው ችግኝ አብቦ ነው አሁን መቆረጥ እንኳን በማንችልበት መንገድ አንዳንዱ ዛፍ በጣም ትልቅ ነው አንዳንድ ዛፍ ጊዜ ይፈጃል ለመቆረጥ አሁን ለምን ይሄ የጽንፈኞች የብሔርተኞች ፖለቲካ ለምን ተራገበ ብዬ አልናደድም ጊዜ ይፈጃል ያነ የተተከለውን ዛፉን ማለት ነው ምክንያቱም ዛፍ ካደገ በኋላ ያ ሁሉ ዛፍ ለመቆረጥ በጣም ያጓጓል አንዳንድ ጊዜ ማለት ነው መጥፎ ነገር ቢሆንም ካደገና ካበበ በኋላ ለመቆረጥ ያጓጓል ሌላ መተኪያ እስከምናገኝ ድረስ ሌላ ከዛ የበለጠ መተኪያ ወይም ደግሞ ከልማቱ ጥፋቱ ሲበልጥብን እንቆርጠዋለን የኔ እይታ ነው የኔ የፖለቲካ እይታ ኢትዮጵያ ውስጥ ዲሞክራሲያዊ መስፈን እንዲሰፍን ከፈለጋችሁ መደረግ ያለበት አንደኛ የዲሞክራሲያዊ ህገ መንግስት ያስፈልጋል የዲሞክራሲያዊ ህገ መንግስት ለመስራት ህዝብ በዲሞክራሲያዊ መንገድ ህገ መንግስት መመስረት አለበት ህገ መንግስት ከተመሰረተ በኋላ መንግስት መመስረት ይቻላል ካለበለዛ ግን በዚህ ህገ መንግስት የሚመሰረተው መንግስት ላለፈው 27 አመት ሲያደርግ የነበረው መንግስት ነው የሚሆነው አንድና አንድ ላለፈው 27 አመት ሲደረግ የነበረው መንግስት ካልተመቸንና ከጠላ ነው ህገ መንግስቱ ተለውጦ አዲስ መንግስት የምንመሰረትበት ህዋትም ይሁን ኦፒዲዮም ይሁን ወዘተረፈም ይሁን በአይዲዮሎጂ ተቀናጅቶ በብሔር ሳይሆን በአይዲዮሎጂ ተቀናጅቶ በሐሳብ ተቀናጅቶ ቢመጣ እና ዲሞክራሲያዊ የሆነ መንግስት ወይም ህገ መንግስት ኑሮ በዛ ላይ ተደርጎ የውጭ ታዛቢዎችን መጥተው ታዛቢዎችም ታማኝነት ያላቸው ታዛቢዎች መጥተው ህገ መንግስቱ ተጠንቶ ህገ መንግስቱ ህዝብና ህገ መንግስቱ በጣም የኢትዮጵያ ህዝብ ሁሉም 85 ብሔረሰብ ያመነበት የተዋሃደበት ህገ መንግስት ሁሉንም መብት የሚጠብቅ የሃይማኖት መብት የሚጠብቅ የሁሉንም ሃይማኖት የሁሉንም ብሔር የሁሉንም ማንነት የሚጠብቅ ሲመሰረት የዛን ጊዜ የሚመሰረተው መንግስት ሁላችንንም የሚገዛ ሁላችንም ልንገዛለት የምንችል መንግስት ይደረጋል በያስባለሁ ዛሬ እውነትን ሰምታችኋል እውነት ነፃ ያወጣችኋል እውነትን መቀበል የምትፈልጉ ሰዎች ሁሉ ጊዜ ለእውነት ቁሙ አላማዬ አጀንዳዬ ክርስቶስን ለማሳወቅ ነው ክርስቶስን እንድታውቁ ነው ይሄ ሁሉ ነገር የምለፈልፈው በዚህ ሁሉ መንገድ እየመጣው የምናገረው እንዳልኳችሁ የእግዚአብሔር ቃል የሚነግረን በኔ እይታ
በነይታ ኦሮሞ አማራ ጉራጌ ትግሬ የሚል የለም ሁሉም በክርስቶስ አንድ ነው ሁሉም በክርስቶስ ስም በኢየሱስ ክርስቶስ ደም በቀይ ደም የተዋጀ ምን ነው ገነት በመንገባበት ጊዜ አማራ ነኝ ኦሮሞ ነኝ ብለ አትገባም እዛ ለመድረስ መጀመሪያ ግን የተደረገውን የተበደለውን በደል ንስሐ ገብተን ይቅርታ ብለን እንደገና በዲሞክራሲያዊ መንገድ ኢትዮጵያ ልክ እንደ አሜሪካ ወይም ደግሞ እንደ ሌሎች አገር አብባ አምሮባት እንድትኖር ከፈለጋችሁ ይሄን ነው ተቀበሉ ስላዳመጣችሁኝ አመሰግናለሁ ሌላ ጊዜ እስከምንገናኝ don't forget to like my page follow share subscribe ያን የምታደርጉበት ምክንያት እውነትን ለማዳመጥ እንጂ ሌላ ጉዳይ አይደለም አመሰግናለሁ በውስጥ መስመር ሌላ ጊዜ ላይ በመገባበት ጊዜ ዝም ብዬ ሰዎች ማስገባት ስላልፈለኩ ነው በውስጥ መስመር ማንነታችሁን ላኩልኝ ከዛ በኋላ ሌላ ጊዜ በመገባበት ጊዜ